1 17 ላይ አለ አልከኝ። እንየዋለን። ራእይ 1 አልፋ መጀመሪያ ነው፣ ኦሜጋ መጨረሻ ነው። አልፋና ኦሜጋ የሚል አለ ወይስ የለም ነው የጠየኩ። አለ ወይስ የለም? እንዳለ በእንግሊዘኛ ትራንስሌት አድርገው እስኪ ይሄን አድርገው፣ ችግር የለውም። ግን አልፋና ኦሜጋ የሚል ራእይ 1 17 ላይ አለ ወይ ነው የጠየኩ። አንተ አለ ብለህ የሚመጣው ፊተኛውና መጨረሻው እኔ ነኝ እያለ ይኸውልህ፣ በግሪከኛ ፊተኛና ኋለኛ ማለት ፕሮቶስና ስካቶስ ነው። ፕሮቶስና ስካቶስ የሚባል ለፍጡራ ይውላል በባይብል። አሳያለሁ ከፈለክ። እሱ አይደለም አሁን አልፋና ኦሜጋ አሳያለሁ። ተረጋጋ ዮሲ፣ ምን ሆነብኝ ነው? ወደ ሰፊውን እንጂ ወደ ባሻውን ክሌም የምታደርገኝ እኮ አሁን አንተ የምታፈርሰው አልፋና ኦሜጋ ነው። ፊተኛውና መጨረሻው ያለ ለሰው አሳይ 1 7 17 ላይ የመጣሁት ዮሲዬ አልፋና ኦሜጋ የሚል አለ ብለኸኝ ነው የመጣሁት። መጣው ፈልጌ ሽታው የለም። አልፋና ኦሜጋ የሚል ራእይ 21 15 ላይ 7 ላይ የነበረውን ፈለግን አለ አልከኝ። ኢየሱስ የተናገረበት አልከኝ። የቱ ጋር ነው ስለ ራእይ 1 17 አልክ። የህዝብ እየሰማ ነው። ራእይ 1 17 ላይ አልፋና ኦሜጋ የሚል አለ ወይስ የለም ነው ጥያቄው። አለ ወይስ የለም? ጨርስልን። ኧረ በኢየሱስ ፊተኛውና መጨረሻው እኔ ነኝ እያለ አልፋና ኦሜጋ የሚል አለ ወይ? ፕሮቶስና ስካቶስ አለ ወይስ የለም ብዬ ክሌም ባደርግ ኖሮ ያንተ ጥያቄ ባባብና ፊተኛውና መጨረሻው ፍጡር የተባለበትን አሳየኝ። እኔ ልመን አሁን አውጣና አሳየኝ። ይሄን ክሌም የምታረገው በዛ መጀመሪያ አልፋና ኦሜጋ የሚል አለ ወይ? ራእይ 1 17 ላይ ያመጣኝ ቦታ ላይ ነው አለ ወይስ መጨረሻው ይሄ ራሱ ነው? ራሱ አልፋና ኦሜጋ የሚል አለ ወይስ የለም? ጥያቄ እሱ ነው። አለ ወይስ የለም? ይችም ብቻ መልስልኝ። ወደዛ እንሄዳለን። ለምን ፊተኛውና መጨረሻው እያለህ አይደል እንዴ? ይሄን መጨረሻ አላምን። ይሄ ቋንቋ ይኸውልህ አልፋ ካይ ኦሜጋ የሚል ቃል ነው እንጂ የጠየኩ አልፋ እንትን ስካቶስ ፕሮቶስ ካይ ስካቶስ የሚል ጥያቄ አልጠየኩም። ፊተኛና ኋለኛ ብዬ አልጠየኩም። እንትን እያልከኝ አይደለም። እኔ ለፍጡር የተሰጠው አልፋ ፊተኛውና መጨረሻው የሚል አሳየኝ። እኔ ልመን ይሄ እሱ አይደለም የተነገረው። ፊተኛውና ኋለኛው የሚለው ቃል ለፍጡራን የዋለበት ጥቅስ እኔ ያሳያለሁ። ወላሂ ያሳያለሁ። ህዝብ ፊት ነው ማሳይ። 1300 ሰው ተሰብስቧል። መጀመሪያ ግን አንተ ከለም ያደረከው አልፋና ኦሜጋ የሚለው ራዕይ ዮሐንስ ምዕራፍ 21 ቁጥር 6 ላይ አልፋና ኦሜጋ የሚለው ኢየሱስ ነው አልከኝ። አይደለም አልኩ። ኢየሱስ ስለመሆኑ ማስረጃ አምጣ፣ ያውዳ ማስረጃ አምጣ አልኩ። አላመጣም። ያውዳስ ማስረጃ ሳመጣ እኔ በዙፋኑ ላይ የተቀመጠው ይላል። ስለዚህ በዙፋን ላይ የተቀመጠው ነው አልፋና ኦሜጋ ያለው። በዙፋን ላይ የተቀመጠው ማን ነው ብለን ስንል ራዕይ 5 7 ላይ አብ ነው ብለን ተስማማን። አሁን አንተ ምን አደረክ? አልፋና ኦሜጋ ኢየሱስ ብለዋል አልክ። የት ቦታ ነው ያለው ስንል ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ አልክ። ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ ስንፈልገው በኃይለ ቃል አውጣና አልፋና ኦሜጋ የሚል ቃል የት አለ ብዬ ስል የለም። ያለው ምንድነው? ፊተኛና ኋለኛ የሚል ቃል ነው። ጥያቄ ምንድነው ስንል አልፋና ኦሜጋ የሚለው ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ አለ ወይስ የለም እንጂ ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ ፊተኛና ኋለኛ የሚል አለ ወይም የሚል አይደለም። ስለዚህ ጥያቄው ላይ በጥያቄው መሰረት ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ አለ ወይ ነው። አለ በለኝ፣ የሌለ የለም በለኝና ወደ ቀጣዩ እንሂድ። ይሄን አንድ ያዝ። አሁንም ልንገርህ እሺ። አንድ ደግሞ 7 ላይ እነሆ ከደመና ጋር ይመጣል፣ እንሄዳለን ሁሉ እንመጣለን፣ እሱ ጋር እንመጣለን። ይሄንንም ልጨምር። አልፋና ኦሜጋ ደግሞ አንተ ፊተኛውና መጨረሻው እኔ ለፍጡር ነው አልከኝ አይደል? የሚል ለፍጡር አሳየኝ፣ ልውጣ። እኔ ይሄን ደምድሜው ልውጣ። አልፋና ኦሜጋ የሚል አሳየኝ። እኔ ፊተኛው ይሄን ክሌም አድርገኝና ልውጣ። በጣም በጣም ታግሼ ነው የማወራ። ተረጋግተህ ለምን አታወራኝም ሀቢቢ? ምን ሆነ ነው እንደዚህ? ማለት መንፈሳዊ ነገር ነው የምናወራው። አትሞትም፣ አትታነቅም እኮ። ራዕይ 1 17 ላይ አልፋና ኦሜጋ የሚል ጥቅስ የለም። ስለሌለ ዝም ብለሃል። ቢኖር ኖሮ ታሳየን ነበር። ራዕይ 1 18 ላይ አለ። ስለዚህ ራዕይ 18 ላይ ያለው ፊተኛና ኋለኛ የሚል ነው ያለው። ፕሮቶስና ስካቶስ ነው የተባለው። ለምንድን ነው ኢየሱስ ራዕይ ዮሐንስ ላይ ፊተኛና ኋለኛ የተባለው? ላብራራልህና ከዛ ፊተኛና ኋለኛ የሚባሉ ሰዎች ፍጡሮች እንዳሉ ማስረጃ ልሰጥህና ከዛ በኋላ ደግሞ ራዕይ 1 7 ላይ ደግሞ ትሄዳለህ። ጥቅስ እኮ አባሮሽ አይደለም ነው ጨዋታ ያዝኩ። ኦኬ በቃ ተስማማን። እሺ ስለዚህ ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ እንዲህም አለኝ አለ፣ አትፍራ፣ ፊተኛና ኋለኛ አለ፣ ሕያውም ነኝ ሞቼም ነበርኩ አለ። ራዕይ 2 8 ላይ ደግሞ ሞቶ የነበረው ሕያው የሆነው ፊተኛና ኋለኛ እንዲህ ይላል አለ። ሞቶ ሕያው መሆኑ ይቅርና መሞትና መሞት ከሕያው ይቅርና እዚህ ጋር አልፋና ኦሜጋ የሚል ጥቅስ የለም። ያለው ምንድን ነው ብለን ስንል ፊተኛ የሚል ነገር አለ፣ ፕሮቶስ የሚል አለ፣ ከዛ ደግሞ ስካቶስ የሚል ቃል አለ። ኢየሱስ ቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ የሙታን በኩር ነው ይላል።
በኩር የሚለው የግሪከኛው ቃል ፕሮቶቶኮስ ነው የሚለው። ፕሮቶስ ማለት ፊተኛ ማለት ነው። የሙታን ፊተኛ ሆኖ ተነሳ ብሎ ነው የሚያስቀምጠው። ኋለኛ ደግሞ አዳም ነው ክርስቶስ። የቱ ጋር ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ያለ ኋለኛው አዳም ይላል፣ እስካቶስ ይለዋል። ስለዚህ ኢየሱስ ፊተኛና ኋለኛ የሆነው ከሞት ሲነሳ እንደ ራዕይ ዮሐንስ ትምህርት ማለት ነው። ከሞት ሲነሳ ኢየሱስ ፊተኛና ኋለኛ ሆነ። የሙታን ፊተኛ ሆነ፣ እንደገና ደግሞ ኋለኛ አዳም ሆነ። ስለዚህ ፊተኛና ኋለኛ የሚለው ሪላቲቭሊ ሴማቲክ ሬንጅ ሆኖ የመጣ እንጂ አልፋና ኦሜጋ የሚለውን የሚተካ አይደለም። በግሪክ አልፋና ኦሜጋ ማለት ናይዘር ቢጊኒንግ ኖር ኢንድ ማለት ነው። አልፋ የመጀመሪያው ፊደል ነው፣ ኦሜጋ የመጨረሻው ፊደል ነው። ልክ ሃና ፐ እንደምትለው ማለት ነውና መጽሐፉን እየከፈትክ አሳየኝ። መጽሐፉን እየከፈትክ አንዴ መጀመሪያም መጨረሻም የሚለው እየከፈትክ አሳየኝ።